ኤልያስና የበዓል ነቢያት። ከሰማይ እሳት የወረደበት ቀን። አንድ ሰው ከ450 ነቢያት ፊት ብቻውን ቆመ። አንድ ጥያቄን ጠየቀ፣ እውነተኛ አምላክ ማን ነው? ሰማይም በእሳት መለሰ። ይህ የኤልያስና የበዓል አስደናቂ ታሪክ ነው። በእስራኤል ንጉሥ አክዓብ ዘመን ሕዝቡ እግዚአብሔርን ትቶ የበዓልን ጣዖት መከተል ጀመረ። ንጉሥና ሚስቱ ኤልዛቤል የበዓላን አምልኮ በመላው ሀገር አስፋፉ። እግዚአብሔር ግን በነቢዩ ኤልያስ አማካኝነት እንዲህ አለ፣ በእኔ ቃል ካልሆነ በስተቀር ዝናብ አይዘንብም። ከዚያም በኋላ ሰማዩ ተዘጋ፣ ዝናብ ቆመ፣ ወንዞች ደረቁ፣ እርሻዎችም ደረቁ። ሕዝቡ በረሃብና በጥማት ተሰቃየ። 3 ዓመት ተኩል አለፈ። ከዚያም እግዚአብሔር ኤልያስን እንዲህ አለው፣ ወደ ንጉሡ ሂድ፣ እኔም ዝናብን እልካለሁ አለ። ኤልያስ ንጉሡን አገኘው። ከዚያም ለመላ ሕዝብና ለ450 የበዓል ነቢያት እንዲሰበሰቡ አዘዘ። ሁሉም በቀርሜሎስ ተራራ ተሰበሰቡ። ኤልያስ ወደ ሕዝቡ ቀርቦ እንዲህ አለ፣ እስከ መቼ በሁለት ሐሳብ ትወዛወዛላችሁ? እግዚአብሔር አምላክ ከሆነ እርሱን ተከተሉ፣ በዓላን ከሆነ ግን እርሱን ተከተሉ። ሕዝቡ ግን አንድም ቃል አልተናገረም። ኤልያስ እንዲህ አለ፣ 2 በሬዎች ይምጡ፣ አንዱን እናንተ ለበዓል አቅርቡ፣ አንዱን እኔ ለእግዚአብሔር አቀርባለሁ። እሳት ግን አናቃጥልም። የሚመልስ አምላክ እውነተኛው አምላክ ይሆናል። ሕዝቡም እንዲህ አለ፣ ጥሩ ነው። የበዓል ነቢያት መጀመሪያ ጀመሩ። መሠዊያውን አዘጋጁ፣ በሬውንም አቀረቡ። ከጠዋት ጀምሮ እስከ ቀትር ድረስ እየጮሁ እንዲህ አሉ፣ በዓል ሆይ መልስልን። ነገር ግን ምንም ድምፅ አልተሰማም። እነርሱ በመሠዊያው ዙሪያ ዘለሉ፣ ጮሁ፣ ዘመሩ። እንኳን ራሳቸውን በሰይፍ ቆረጡ፣ ደማቸውን ፈሰሰ። ኤልያስ ግን በቀልድ እንዲህ አላቸው፣ ጮሁ፣ አምላካችሁ ምናልባት እያሰበ ይሆናል ወይም ተኝቶ ይሆናል። እነርሱ ይበልጥ ጮሁ፣ ግን እሳት አልወረደም። ምሽት ሲቀርብ ኤልያስ ሕዝቡን እንዲቀርቡ ጠራቸው። የፈረሰውንም የእግዚአብሔርን መሠዊያ አደሰ። 12 ድንጋዮችን አኖረ። እነርሱም የእስራኤልን 12 ነገዶች ይወክሉ ነበር። ከዚያም በሬውን በመሠዊያው ላይ አስቀመጠ። ነገር ግን እሱ ከዚያ የበለጠ ነገር አደረገ። 4 ዕቃ ሙሉ ውሃ አምጡ፣ በመሥዋዕቱና በእንጨቱ ላይ አፍስሱት አለ። አደረጉ። ደገሙት። 3ኛ ጊዜም አደረጉት። ውሃው መሠዊያውን ሙሉ በሙሉ አጠገበ። እንኳን በዙሪያው ያለው ቦይ በውሃ ተሞላ። ከዚያም ኤልያስ በጸጥታ ወደ እግዚአብሔር ጸለየ። አቤቱ የአብርሃም የይስሐቅና የያዕቆብ አምላክ ሆይ፣ አንተ በእስራኤል አምላክ እንደሆንክ ዛሬ ይታወቅ፣ እኔም ባሪያህ እንደሆንኩ አሳይ። ይህ ሕዝብ አንተን እግዚአብሔር መሆንህን እንዲያቅ መልስልኝ። እርሱ ጸሎቱን እንደጨረሰ በድንገት ከሰማይ እሳት ወረደ። እሳቱ መሥዋዕቱን አቃጠለ፣ እንጨቱንም አቃጠለ፣ ድንጋዮቹንም አቃጠለ፣ መሬቱንም አቃጠለ። እንኳን በቦይ ውስጥ ያለውን ሁላ ላሰ። ሕዝቡ ይህንን ሲያይ በፍርሃት ተንበረከከ። እንዲህም ብሎ ጮኸ፣ እግዚአብሔር እሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው። ከዚያ በኋላ ኤልያስ ወደ ተራራው አናት ወጣ፣ ሰማዩንም ተመለከተ። በመጀመሪያ ምንም ደመና አልነበረም። ነገር ግን እርሱ ጸለየ፣ እንደገና ጸለየ። 7ኛም ጊዜ አንድ ትንሽ ደመና ታየ። በትንሽ ጊዜ ውስጥ ሰማዩ በጥቁር ደመና ተሞላ። ነፋስ ነፈሰ። ከዚያም ታላቅ ዝናብ ዘነበ። የ3 ዓመት ተኩል ድርቅ ተጠናቀቀ። የኤልያስ ታሪክ ብቻችንን ብንሆንም እንኳን ከእግዚአብሔር ጋር ከቆምን በቂ ነን። ሰዎች ሁሉ የተሳሳተውን ነገር ቢከተሉም እውነትን አይለውጥም። እግዚአብሔር ሕያው ነው፣ የሚሰማ የሚመልስና የሚያድን አምላክ ነው።